ምናልባት በዛ ቤት ያሉ ወንድሞች አንዳንዴ ወይ መጽሐፍ የሚጽፉ መጽሔት ወይ ደግሞ ሚዲያ ላይ የሆነ ነገር ስሜን እያነሱ የሚያወሩ እነሱ አይደሉም። እነሱ ነፃ ናቸው። እግዚአብሔር ምስክሬ ነው። ጌታ ተናግሮኛል። እነሱ አይደሉም። ሰይጣንም አይደለም እኔን ያስወጣኝ። እኔን የጠራኝ የናዝሬቱ ኢየሱስ ብቻ ነው። ከዚህ የተሻለ እድል ስለሌለ ነው የማወራው። ምን ያህል ፕሮቶኮል ጠብቄ እንደሆነ አላውቅም፣ ግን እኔ አሁን ከፕሮቶኮል ወጥቻለሁ። በዚህ ሰዓት ውስጤ የሚንቀለቀል እሳት አለ፣ የሚነድ እሳት አለ። በክርስቶስ ኢየሱስ ፍቅር የነደድኩ ነው። ይኸው 7 ዓመት ወይ ጉድ 7 ዓመት እንደነደደ አለ በውስጣችን። ይሄ ብርሃን ህልውናው እንደነደደ አለ፣ እንደጋለ አለ። ለምን እንደሆነ አላውቅም። በነዛ 2 ዓመታት እኔ መጽሐፌ ላይ አሁን ባዮግራፊ ጻፍ ብለውኝ ግድ መጽሐፉ ላይ ተቀሸዋለሁ። 2007 እና 2008 2009 ኢትዮጵያ ውስጥ ካስተዋላችሁ እንደ ሀገር ታላቅ የሆነ አውሎ ንፋስ ተነስቶ የመንግስት ለውጥ ሹምሽር ለመደረግ በቃ ተናወጥ ነበር ኢትዮጵያ። ታስታውሳላችሁ? እና እኔ 2009 ጥቅምት ወር ላይ ነው ግባ ያለኝ። እንደ ኖህ ወደ መርከብ ግባ ድምጽህንም አጥፋ ያለኝ። ከዛ ከተማው የሚሆነውን ሁሉ አላውቅም። እኔ አስፋልቱንም አላውቅም፣ ጎዳናውንም አላውቅም። አሁን ከዚህ በኋላ ገና እያየሁን ግን 7 ቀን አልመስለኝም። እግዚአብሔር ምስክሬን 7 ቀን አይመስለኝም። ለካ ምንድነው ብዬ ሳስብ ያልፈረሰው በጋሻው መፍረስ ነበረበት። 7 ዓመት ይፈጅ ነበር እኔን ለማፍረስ። ለመለኮት ይሄን ያህል አስቸጋሪ እንደሆንኩ አይገባኝም ነበር። አንድ ወንድሜ ምን አለኝ ባለፈው፣ እግዚአብሔርን ጌታ ሆይ አፍርሰኝና ከነገና ስራኝ አልኩት አልኩ። እሱም እንዲህ ብሎ መለሰልኝ አለ ከብዙ ጾም ጸሎት በኋላ፣ ልጄ እኔን የሚከብደኝ አንተን መስራት አይደለም አንተን ማፍረስ ነው አለኛል። አንተን ማፍረስ ወገኖቼ፣ ሰው የኢያሪኮ ግንብ አይደለም። ሰው ፈቃድ አለው። እምቢ ካለ እምቢ ነው። እንኳን ለሰው ለመለኮት እንኳን የማይመለስ ነው ሰው። ስለዚህ ነው እግዚአብሔር አባብላታለሁ የሚለው። አባብላታለሁ እያባበለ ነው የሚነግረን። ፈቃድ አለ በውስጣችን እምቢ ምሽም ማለት። ስለዚህ ዛሬ እሱን እሺ እንድንለው ነው የምጠይቃችሁ። ልመናም ጭምር ነው እግዚአብሔርን እሺ እንድንለው፣ ተው የሚለን እንድንተው፣ የተቀማው ደስታችን እንዲመለስ። ዲፕሬሽን ከኢትዮጵያውያን ጓዳ የምዕራባውያን ትርክት ነበር ዲፕሬሽን። አሁን በእያንዳንዱ ቤት እየገባን ምንድነው እየጠበቅን ያለ ነው? የቸርች ሊደሮች ልጆች አይደሉም እንዴ አሁን በድራግ እየቀወሱ ያሉት? እውነቱን እንነጋገር ከተባለ ግዴላችሁም። ይሄ ምቹ ቀን ይመስለኛል። እኔ አላውቅም፣ አባቶቼ ልታገዙኝ ትችላላችሁ። ከዚህ የተሻለ ቀን ያለ አይመስለኝም። በቃ ይሄ ማኖፍ ጋድ የሚለውን ጫወታ ለጊዜው እናቆመውና አሞናል እንታከም። በቃ አሞናል፣ ግዴላችሁም እንታከም። በእውነት እሱ ነው የሚሻለን። አሞናል፣ በቃ የሆነ የሚያመን ነገር አለ። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ወገኖች የዳንበት ጸጋ ሌላ ነው፣ ግን አሁን ድካማችንን የሚያግዝ ደግሞ የጸጋ ዙፋን አለ። እግዚአብሔር ሊጎበኘን ባያስብ እንዲህ አይናገረንም። ጸሎት ደርቆብን እንደዚህ እንቀጥላለን። ልሳን ደርቆብን እንደዚህ እንቀጥላለን። የቸርች ስብሰባዎች እንደዚህ ደርቀው እንቀጥላለን። ያ ክብር የታለ? ያ መገኘቱ የታለ? ያ ህልውናው የታለ? ትላንትና በማይረባ ክራርና በባዶ ጭብጨባ አባቶቻችሁ ሲዘምሩ ጣራው ይነቃነቅ የነበረ የጸሎት ቤት ዛሬ ባዶ ሆኖ ወገኖቼ፣ እውነት ነው። በእውቀት በቴዎሎጂ ከነሱ ትበልጣላችሁ ከቀደሙት። በህይወት ግን እዛ ድፍ ቅባት ነበረ።
እኔ በዚህ ፕሮግራም ላይ ስጠራ ሰው ስጠራ እኔ ማናችሁንም አላቅም የፕሮቴስታንት ዘማሪዎችን አላቅም ግን ስለሚያስፈልግ ጌታ ሆይ ስል መጀመሪያ ጌታ እኔን የጠቆመኝ ተስፋዬ ጋቢሶ ብሎ ነው የመጀመሪያ ጥሪም ለሱ ነው ያቀረብኩት ማለት በጋሽ በቀለ በኩል እሱ አጋጣሚ ከብዙ ጊዜ በፊት ውጭ ሀገር የያዘው ፕሮግራም ስለሌለ ዛሬ ያልተገኘው ማለት ነው እንግዲህ ድምጽ ነው ምንድነው ይመለስልን እኔ ያቀላላ ይመስለኛል ሰማዩ ያቀላላ ይመስለኛል ግን ዝም ብሎ አይለቀውም እግዚአብሔር ኢትዮጵያ ላይ ሊያዘን በሚፈልገው ነገር ያዘን በዋል ግን መጀመሪያ ንስሐ ከዛ ደግሞ መተቃቀፍ የውሸት ሳይሆን የእውነት መተቃቀፍ ወንድሜ እኔና አንተ የአንድ አባት ልጆች ነን የአንድ ሀገር ዜጎች ነን አንድ ንጉስ ያለንን በቃ የተቋሰልንበትን ነገር ዛሬ ልተወው እስኪ በቃ ለአባቶች የማስተላልፈው መልእክት ይሄ ነው ለወጣቶች የማስተላልፈው ይሄ ነው ጌታ ይሄን ፈልጓል ይሄ ረቦታል ሃሌሉያ ልክ እሱ ሲጨርስ እኔም ተነፍሳለሁ ተቀባዶ ሲሆን ይታወቀኝ ንጉሳችን እነሆ ንጉሳችን በሽታ አይነክስብህ ድህነት አይነክስብህ ንጉስ አለህ አንተ የሚያኖር የሚያስተዳድር የምትሰግድለት የምታመልከው ንጉስ አለ እርሱም ኢየሱስ ክርስቶስ ይባላል ስለዚህ ይሄ ንጉስ ከተማይቱን ጠርቷታል እዚህ ያለውም በቤት ያለውም በየትኛውም ጥሪው የንጉስ ነው የበጋሻው አይደለም ጥሪው አንድ ነገር ግን ያደርጋል ያን ቀጠቅጣታል ኢትዮጵያ ሁሉ ለሱ ይንበረከካል ሁሉ ለሱ ይሰግዳል አንድ ነገር ደግሞ አድርግ ብሎኛል ከ6 ወር በኋላ አደርጋለሁ ይሄ መጀመሪያ ስለሆነ የመጀመሪያ ነው ግንኙነት አድርግ ኢትዮጵያ ውስጥ ያሉትን ሁሉ በሰሜን በደቡብ በምስራቅ በምዕራብ ያሉ ጠንቋዮችን ሁሉ ጥራ ብሎኛል ስር ማሾች ቅጠል በጣሾች ሞራ ገላጮች መጽሐፍ ገልባጮች እንዳለ አሁን መልእክቱን የምሰሙ ለ6 ወር ተዘጋጁ ሰሜን ጫፍ ያለ ደቡብ ጫፍ ያለ ምስራቅ ጫፍ ምዕራብ ጫፍ ያለ የአስማተኞች ፕሮግራም እግዚአብሔር ይወዳቸዋል ጥራቸው ያለኝ እግዚአብሔር ነው እነሱም የኔ ናቸው አለ እኛ የምንመታው ከጀርባ ያለውን መንፈስ ነው ስለዚህ ባለባላው ይመጣል ባለቀሉ ይመጣል ባለመጽሐፉ ይመጣል በኢየሱስ ስም ይመጣል በኢየሱስ ስም መልእክት ነው ስሙ በያላችሁበት ሆናችሁ ለማይሰሙ መረጃ ለማይደርሳቸው የዛሬ 6 ወር ኢትዮጵያ ውስጥ ይፈልጋችኋል ከዚህ የተሻለ ሰፊ ስፍራ ላይ እግዚአብሔር ይሰበስባቸዋል እነሱ መዳን በሌላ በማንም የለም እግዚአብሔር መልክና ምሳሌ ተፈጠራችሁ ናችሁ በፍጹም ሲኦል ለናንተ አልተዘጋጀም ገሃነም ለናንተ አልተዘጋጀም ኢየሱስ ሞቶላችኋል ኢየሱስ ይወዳችኋል ስለዚህ ይሄ አላራምድ ያላችሁ ለብዙ ሺህ ዓመታት ሀገራችንን ቀፍድዶ የያዘ የሚለቅበት ሲዝን መጥቷል ዘመን መጥቷል ወገኖቼ የማምለኪያ ዐፀዶች ሁሉ ይቆረጣሉ ከተራራ ግር ስር የሚሰው መሰዊያዎች ይፈርሳሉ አንድ መሰዊያ ብቻ ይዘጋጃል የኢየሱስ ስም መሰዊያ ነው አምልኮ በኢየሱስ ስም ለእግዚአብሔር በኢየሱስ ስም ዝማሬ በኢየሱስ ስም ነገር በኢየሱስ ስም ስሙ የሀገሬ አስማተኞች
ዘመናዊ ጠንቋዮች አዲስ አበባ ያላችሁ በአዲስ አበባ ዳር ዳር በደብረ ዘይት በዚህ ያላችሁ የዛሬ 6 ወር ቀጥሯችኋል። ንጉስ ቀጥሯችኋል። ይሄ ለዓለም መነጋገሪያ ይሆናል። የቆዳው ምንጣፍ ይዛችሁ ነው። የምትደግሙበትን መጽሐፍ ይዛችሁ ነው። ጫላችሁን ይዛችሁ ነው። ይለቃል። ሀገሬን ያዘ ይለቃል። እናንተ አልገባችሁም እኮ ኤውላችሁ ዝናብ እየዘነበባት ስለ ድርቅ የሚወራባት ሀገር ኢትዮጵያ ብቻ ናት። አልገባችሁም? ዝናቡ ጠርጎ እየሄደ ነው። እዚህ ጋር ደግሞ ድርቅ እየተወራ ነው። ምንድነው ሚስጥሩ? መሪዎቹም ግራ ገባቸው እኮ። መንፈሳዊነት ይጠይቃል። አይምሮ ብቻ አይደለም ሀገርን ማስተዳደር። ይጠይቃል። መንበርከክ ይጠይቃል። ደግሞ እንዳትረሱ ተንበርክካችሁ ወደ ወንበር የመጣችሁ ወደ ስልጣን እንዳትረሱ። ችግሩ ቶሎ እንረሳለን። ያለፉት እንዳለፉት እናንተም ደግሞ ታልፋላችሁ። ስለዚህ እግዚአብሔር በሰጣችሁ ዘመን በቅንነትና በታማኝነት አገልግሉ። በእውነት አገልግሉ። አሁን በቃ የኢየሱስ ነው ሲዝኑ። እግዚአብሔር ምስክሬ ነው። ይኸው ልቆይ ስማኝ የኢየሱስ ነው ሲዝኑ። ሁሉም ለሱ ይገዛል። ሁሉም ለሱ ይንበረከካል። ሁሉም ከዚህ በኋላ በእውነት አምናለሁ የፈረሰው የወንድማማቾች የፍቅር ሐውልት እንደገና መገንባት ይጀምራል። አማራ ከኦሮሞ ጋር ይተቃቀፋል። ትግሬ ከጉራጌ ጋር ይተቃቀፋል። ወንድም ከወንድሙ ጋር ይተቃቀፋል። ዘንዶ ተወግቷል። ዛሬ ተወግቷል። ተወግቷል። ዛሬ እነሆ ንጉሳችን ጉብኝት በየቤቱ ጉብኝት በየቀበሌው የሚጎበኘን ንጉስ ነው። ግለሰብ አይደለም። ንጉስ ሲጎበኘን ደግሞ እንዳለ ነው። ሶስተኛው የመጨረሻው ለሚመጣው ጉብኝት ለሚመጣው ሀገራዊ መነቃቃት አለ። እንደዚህ እንደ ተላቀስን አንቀጥልም። የኛ አምላክ የምህረት አምላክ ነው። በምህረቱ ባለጸጋ ነው። ዛሬም ጸጋ አለ። ክርስቶስ ግን በንግዳችን ቢሆን በትምህርታችን ቢሆን በሁሉ ነገር እሱ ከቀደመ ይሄ አሁን ጉባኤ የማን ይመስልሃል? የማን ነው? እኔም ፕሮግራም ላዘጋጅ ሲጀምር 5 ሳንቲም የለኝም። እግዚአብሔር ምስክሬ። እኔ ነጋዴ አይደለም። እኔ ደግሞ ምንም ማለት እኔ የሱ አገልጋይ ነኝ። እግዚአብሔር በዚህ ዓመት ግማሽ ላይ ነገሩ ይሆናል ካለኝ በኋላ በእምነት አወጅኩት። መጋቢት ላይ አልኩ። መስከረም ላይ ሆነ መጋቢት ላይ እንወጣለን። ራሱ አዘጋጀው። አንድ ወንድም አሁን ስሙን የማልጠራው ወንድም አጠገቤ መጥቶ ቆመ። የአዳራሽ ተከፈለ ሚሊዮን። የምን ተከፈለ? እኔ በባዶ ኪሴ ይሄን የመሰለ ታላቅ ፕሮግራም እስቲ ጌታ እኮ ነው በሉ እስኪ። ጌታ እኮ ነው በሉ እስኪ። ጌታ እኮ ነው በሉ እስኪ። በቃ እርዳታው እንደዚህ ይቀጥላል። እየረዳን ክንዱን እያየን እንቀጥላለን። አሁን የሆነ ልብ ተቀይሯል። እኔ አምኜ ነው የምናገር። የሆነ ልብ ተቀይሯል። ምክንያቱም እኔ ቃል ስናገር ገብቶ ደግሞ የህዝቡን ልብ የሚሰራ ስውር እጅ አለ።
የቀማ ይመልስ፣ የበደለ ይካስ፣ ያጠፋ ይቅርታ ይጠይቅ። ከዚህ በኋላ ሀገር መሰራት ትጀምራለች። እዛ ንጉሳችሁ ማን? ንጉስ አለ፣ እረኛ አለ። ምን ያህል እንደምትወደው ታውቃለህ? እኔ በጣም ስለምወደው የኔ ብቻ ልዩ ነው አልልም። ከኔ በላይ ድሉ ቢሰጣችሁ በክርስቶስ ኢየሱስ ፍቅር ምትነዱ አላችሁ። የሚያቃጥል ፍቅር ባለቤት ነው ኢየሱስ። በእንባ ይወጣልን። አሜን። አባቶች አንገታቸውን ለስለት የሰጡለት ኢየሱስ፣ ከሀገር የተሰደዱለት ኢየሱስ፣ በወይኔ የተረገጡለት ኢየሱስ ጣፋጭ ነው ኢየሱስ። የኖረው ደግሞ ሲናገረው ፋሽንማ ይሆናል። ተዘጋጁ ወጣቶች፣ ይሄን ሚዲያ ምሰሙ ቤትም ያላችሁ ከዚህ ሰዓት ጀምሮ ኢየሱስ ነው ፋሽን የሚሆን። በቃ ባለተራዎች ሁሉ ይለፉ፣ እያነከሱ የሚያሸበሽቡ፣ ሰዓት የሚገሉ፣ ጊዜ የሚገሉ። ሰዓቱ አብቅቷል። በቃ አሁን ሲዝን መጥቷል። የማን ሲዝን? የማን ሲዝን? በቃ ዘማሪዎች ከዚህ በኋላ በገና አውጣ፣ ወልውለው በገናህን፣ መሰንቆን ወልውለው። በአገልግሎት በተለያየ ምክንያት ተስፋ ቆርጣችሁ የተበተናችሁ በውጭ ሀገርም ያላችሁ ቤት ተመለስ፣ 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 ተነስ። ይኸውልህ እንኳን ኢየሱስ ጃንዌ እንኳን ሲመለሱ ከእንግሊዝ የጠፋ ሁሉ ተሰብስቧል። ንጉሱ መጡ ተብሎ ንጉስ ባለበት ሰራዊት ይሰበሰባል። እነሆ ንጉሳችን፣ እነሆ ንጉሳችን፣ እነሆ ንጉሳችን። እንደሱ ያደርጋል። ብዙ ሰዎች አላችሁ ዛሬ ጌታ ኢየሱስን የምትቀበሉ። ራስን አሟሙቅ ካለህበት ቦታ ሆነ ፎቅም ያለ እየወረድክ ወደዚህ ና። አሁን ጥሪ አድርጌያለሁ በጌታ በኢየሱስ ስም። መዳን ይሆናል ዛሬ፣ መዳን ይሆናል ዛሬ። ኑ ወደፊት ኑ። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። እናንተ የመጣችሁ ቁሙ። እዚያው ሰዓትም የለንም። እየመጣችሁ ቁሙ። ኢየሱስን የምትቀበሉ አዳኝ ጌታዬ የምትሉ ሶስተኛውን መልእክት እናገራለሁ። እልልታ ጭብጨባ እዚህ ጋር ቁም። አዎ ኑ ኑ ኑ። ብዙ ሰው እንዳለ ጌታ ተናግሮኛል። ብዙ ሰው እንዳለ ያድናል ኢየሱስ። የመዳን ቀን ዛሬ ነው። የተወደደው ሰዓት አሁን ነው። አትወዛገብ። ልሂድ ልሂድ እያልክ ና፣ ተነስ፣ ተራመድና ና ና ና ና ና ና ና። የታለ ሙዚቀኛ? የለም ዲያት ኢየሱስ ያድን። ተራመድ። ይኸውልህ ሶስተኛውን መልእክት ልናገር። ቆይ እነሱ ይመጣሉ። አሁን ልናገር። ሶስተኛው ለሚመጣው ሀገራዊ መነቃቃት የተኛችውን ቤተ ክርስቲያን ቀስቅሷት ብሏል መንፈስ ቅዱስ። ይኸውላችሁ ይሄን በግልጽ እሱ እንደነገረኝ ልንገራችሁ። እሺ ፎጣ ለመጀመሪያ ጊዜ ተጠቀምኩ። እሺ እግዚአብሔር ይጎበኘናል። ኑ ነፍሳት ኑ ውረዱ። አንተ በጭብጨባ አይደለም የምትመጣው፣ በኢየሱስ ስም ነው የምትመጣው። ኑ ኑ። ብዙ ሰው ነው የሚያገኘው ጌታን። ደግሞ በየቤታችሁ ላይቭ ስትሪም ላይ ያላችሁ ምትንቀጠቀጡ በዚህ ፍቅር በያላችሁበት ደግሞ ተንበርክካችሁ እጃችሁን ታነሳላችሁ። በዓለም ላይ ያላችሁ ምትሰቃዩ፣ እረፍት ያጣችሁ፣ ሰላም ያጣችሁ፣ ኢየሱስ ሰላማችን ነው። ኢየሱስ እረፍታችን ነው። ስለዚህ እሱን ነው የምትቀበሉት። በያላችሁበት ሆናችሁ ተንበርክካችሁ ትጠብቁኛላችሁ። በር ዘግታችሁ ያላችሁ በየትኛውም የዓለም ክልል ዛሬ ነፃ መውጣት ይሆናል። እዚህ አዳራሽ ውስጥ ያላችሁ ግን አሳልፏቸው መምጣት አለባችሁ። እሺ እግዚአብሔር ኢትዮጵያን ይጎበኛታል። ሁሉ በሰላም በከፍታ ይቀጥላል። ለዛ ግን ቤተክርስቲያን ስለተኛች ቀስቅሷት ተብሏል።
ለዚህ ማጣቀሻ የሰጠኝ ጥቅስ መንፈስ ቅዱስ የሐዋርያት ሥራ ምዕራፍ 12 ጴጥሮስ ሄሮድስ እስር ቤት ጥሎት ነገ ሊሰዋው ዛሬ እሱ ከባድ እንቅልፍ ወስዶታል። አንዳንዶቻችን ጴጥሮስ በሮማ ወታደሮች መሃል መተኛቱን እንደ ሰላም ቆጥረነው ሰብከነዋል። ድሮ የእግዚአብሔርን ሰላም ይዩት በወታደሮች መሃል እንቅልፍ ይተኛል ብለን፣ ጌታ ግን እንደዚህ ያለ ኖ ሰላም አይደለም አለ። ኃላፊነት የማይሰማው ሰው ስለሆነ ነው። ነገ ሊሰቀል ዛሬ እንዴት ይተኛል? ቤተክርስቲያን ስለሱ በእንባ እየጸለየች ነው። መሬት አንቀጥቅጥ ጸሎት። እሱ ተኝቷል። የዛሬዋን ቤተክርስቲያን ስለ ነፍሳት አይገዳትም። በግልጽ ሌላ ነገር ነው የምታስበውና ተኝታለች። አንቋት ብሏል። ስለዚህ ቤተክርስቲያን መንቃት ትጀምራለች። ወጣ ወንጌል መስበክ ትጀምራለች። ድሆችን መርዳት ትጀምራለች። ደግሞ ድሆችን ርዱ ብሏል ጌታ። ጴንጤዎች ስሙ፣ ድሆችን ርዱ ብሏል። ድሆችን ርዱ በሉ፣ ርዱ በሉ እስኪ፣ እንረዳለን በሉ እስኪ። ከዚህ በኋላ በእኔ አላመንክም ብሎ አይጠይቅህም። ላይ ተርቤ አላበላኸኝም ነው የሚለው። ተጠምቼ አላጠጣኸኝም። ፕሮግራም አርጋችሁ ድሆችን የምትጎበኙበት ዘመን መጥቷል። ሄዳችሁ የምትጠይቁበት ዘመን መጥቷል። አርዳችሁ የምታበሉበት ዘመን መጥቷል። አሁን ጥሪ አስተላልፋለሁ። ቶሎ መንገድ ክፈቱ በጌታ በኢየሱስ ስም። ለማመን የመጣችሁ ኑ፣ ከክፍለ ሀገር የመጣችሁ በመኪና በአውሮፕላን በተለያየ መንገድ አሳልፏቸው እስኪ ኑ በጌታ በኢየሱስ ስም። እልልታ ለጌታ እልልታ። ክፈቱት፣ መንገድ ክፈቱላቸው። ኑ ኢየሱስ ይወዳችኋል። የመዳን ቀን ዛሬ ነው። ኑ ቶሎ እያላችሁ እየሮጣችሁ ነው። ፎቅ ላይ ያላችሁ ቶሎ እየሮጣችሁ ውረዱ። እሺ እንዲህ እናደርጋለን። ሰዓታችንን ለመጠቀም ከዚህም በኋላ ድንቅ ፕሮግራሞች አሉ። እግዚአብሔር ስለለቀቀልን ታላቅ መንፈስ እሱን ባርከዋለሁ። እየመጣችሁ ማለፊያ ካልቻላችሁም ባላችሁበት ሆናችሁ ከኔ ጋር ይህን ጸሎት እንጸልያለን። ስሙ ይባረክ። እጆቻችሁን ወደ ላይ አንሱ። እግዚአብሔር አባቴ ሆይ በሉ። እግዚአብሔር አባቴ ሆይ